ሶላት መስገድ የሚከለከልባቸው ወቅቶች አሉ ይባላል። የሚሰገዱ ሶላቶች ምን አይነት ሶላቶች ናቸው የሚል ጥያቄ ነው። ነዓም ነብዩ አለይሂ ሰላቱ ወሰላም ሶላት መስገድ የከለከሉባቸው ወቅቶች አሉ። ከፈጅር ሶላት በኋላ ፀሐይ በደንብ እስክትወጣ ድረስ፣ ከዐስር በኋላም ፀሐይ ጠልቃ የመግሪብ ሶላት ወቅት እስኪገባ ድረስ፣ እንደዚሁ ደግሞ ፀሐይ እኩለ ሰማይ ላይ በምትሆንበት ወቅት ወይም እኩለ ቀን ላይ ሶላት መስገድ ተከልክሏል። በእነዚህ ወቅቶች ላይ የሚከለከለው ምክንያት የሌለው ሶላትን፣ ምክንያት ያለው ሶላት ከሆነ ይሰገዳል። ከዐስር በኋላ መስጂድ ቢገቡ ተሕየተል መስጂድን መስገድ ይቻላል። እንደዚሁ ደግሞ የረሱትን ሶላት ከዐስር በኋላ ቢያስታውሱ ወይም ደግሞ ቀዷ የሚወጣ ሶላት ቢኖር በተከለከሉ ወቅቶች ምክንያት ያለው ሶላት ይሰገዳል። ፈርድም ይሁን ሱና ማለት ነው። የሚከለከለው እንዲሁ ወደ አላህ ለመቃረብ ያሉ ሁለት ረካ መስገድ ብቻ ነው። ሌላኛው ጥያቄ